በታሪካችን መጀመሪያ ላይ አንዲትን ታካሚና አንድ ዶክተርን እናያለን። ወጣቷ ሰውነቷ ውስጥ የነበረውን ችግር በሙሉ የሚቀርፈው ቀዶ ጥገና ነው ብላ ታስብ ስለነበር ዘወትር ጠዋት የሆስፒታሉ ዳይሬክተር ጋር በመሄድ ፈውስ ለማግኘት ትሞክራለች። ዶክተሩን በዛ የግል የአእምሮ ሕክምና ሆስፒታል ውስጥ አለ የተባለ በጣም ታዋቂና ጎበዝ ሐኪም ነበር። ስለሆነም ሕክምና በሚል ሰበብ የዳይሬክተሩ ቢሮ መመላለስ የዕለት ተዕለት ተግባሯ ሆኖ ነበር። ነገር ግን ከላይ ከሚታወቀው ኦርኔ ሆስፒታል ስር ማንም የውጭ ሰው የማያውቀው አሰቃቂ ሌላ ዓለም ነበር። ለሀገሪቱ ሕዝብ በአእምሮ ሕክምና ለሚጠቁ በሽተኞች ተብሎ የተሰራ የሚመስለው ይህ ስፍራ በተቃራኒው የተለያዩ አሰቃቂ ድርጊቶች የሚፈጸሙበት ቦታ ነበር። በበቂ ሁኔታ ጥቅም ያለ ገንዘብ ለከፈላቸው ማንኛውም አይነት ደንበኛ በጥያቄያቸው መሰረት ተቀናቃኞቻቸውንም ሆነ ባለቤቶቻቸውን እንደፈለጉ እያሰሩ አምጥተው እዛ ሆስፒታል ውስጥ ያሰቃዩአቸው ነበር። ሆስፒታሉ ውስጥ ካስገቧቸው በኋላም እየቀጠቀጡና በግድ የአእምሮ ሕክምና መድኃኒቶችን እያስዋጧቸው ቀስ በቀስ ጤነኛ የነበሩትን ሰዎች ወደ እብዶች ይቀይሯቸዋል። በቤተሰቦቻቸው አማካኝነት ያንን ስፍራ የተቀላቀሉ ታካሚዎች ደግሞ ከሌሎቹ የባሰ አስቀያሚ ጣፈንታ ይጠብቃቸዋል። በአጠቃላይ ከስፍራው በህይወት የሚወጡ ታካሚዎች በጣት የሚቆጠሩ ሲሆኑ እነሱም ቢሆን በስተመጨረሻ ሊወጡት የማይችሉትን ዋጋ እንዲከፍሉ ይደረጋሉ። በቀዶ ጥገና ላይ ያሉ ህይወታቸው የሚያልፍ ታካሚዎች ደግሞ በቀላሉ የሞት ሰርቲፊኬት ብቻ ለቤተሰቦቻቸው ተሰጥቶ እውነቱ እዛው ተቀብረው ይቀራል። አንድ ቀንም ከተሳፈረችበት ታክሲ ላይ ወርዳ በመጓዝ ላይ የነበረችውና ፈጽሞ በጠራራ ፀሐይ እየተንገላታው ነው ብላ ያሰበችው ሱዋ በሁለት ጎረምሶች ከመቀጽበት ታግታ መኪና ውስጥ ትገባለች። ሆስፒታል ውስጥ አፏን አፍነው ካስገባት በኋላም እየጎተቱ መጸዳጃ ቤት ይወስዷትና እርቃኗን ያስቀሯታል። ከዚያም አንዱ ጎረምሳ በሽንት ቤት ማጠቢያ ብሩሽ ሰውነቷን እየፈቀፈቀ በጎማ በሚለቀቅለት ውሃ ተጠቅሞ ሙልጭ አድርጎ ያጥባታል። ከዚያ አስከፊ ድርጊት በኋላም ሱዋን ወደ ሆስፒታሉ ዳይሬክተር ይወስዷታል። ዳይሬክተሩም የምትገኘው የአእምሮ ሕክምና ማዕከል ውስጥ እንደሆነ ነግሯት፣ ነገር ግን ሁሉም እዛ የሚገኙት ታካሚዎች የአእምሮ በሽተኞች ስለሆኑ ብቻ እዛ እንዳልተገኙ ያሳውቃታል። ቀጠለናም እዛ የሚገኘውን አስገራሚ አየርና ምግብ እስከ ዕለተ ሞቷ ድረስ እያጣጣመች እንድትኖር ይነግራታል። ሷም እየተንቀጠቀጠች የምትሰማው ማመን ያቅታታል። ቀሪ ዘመኗን የእውነትም እዛ ልታሳልፍ እንደምትችል ሲገለጥላት እያለቀሰች ለማምለጥ መወራጨት ትጀምራለች። ነገር ግን ዳይሬክተሩ ከኋላዋ ቆመው ለነበሩት ጎረምሶች በአንገቱ ምልክት እንደሰጣቸው እየጎተቱ ወደ አንዱ ጥግ ይወስዷትና ራሷን እስክትስት ድረስ ይቀጠቅጧታል። ካፍታ በኋላ ሱዋ ስትነቃ ዶንሲክ የተባለው አንዱ ሰራተኛ አጠገቧ ጠጋ ይልና አፏን ያፈናትን ነገር አውጥቶላት እጇንም ከእስር ነፃ ያደርገዋል። ዶንሲክ ሆስፒታል ውስጥ የሚካሄዱትን ነገሮች ሙሉ በሙሉ አጣርቶ ባይጨርስም የሥራ ድርሻውን ግን በአግባቡ ለመወጣት ዘወትር ይጥር ነበር። ሷም ካነጋገሩ ቀለል ያለ ሰው እንደሆነ ስትረዳ በድግትልና እሷ ታማሚ እንዳልሆነች አስረድታው እርዳታውን ትለምነዋለች። ዶንሲክ ግን ሁሉም በሽተኞች መጀመሪያ ላይ እንደዛ እንደሚሉ ስለሚያውቅ ጥያቄዋን ችላ ብሎት የሕክምና መረጃዎቹን ወረቀቱ ላይ አስፍሮ ሊረዳት እንደማይችል ይነግራታል። በዚህ ጊዜም ሷ ራሷን መቆጣጠር ተስኗት ይዞ የነበረውን ወረቀትና እርሳስ ተቀብላው እርዳታ ሊጠይቅበት የሚችለውን ስልክ ቁጥር ፈጥና ትሰጠዋለች። እሱም ሳይከለክላት ይቀራል። ከዚያም ወዲያው እርሳሱን ተቀብሏት አንዱ የሆስፒታሉ ሕግ ታካሚዎች ፈጽሞ ስለታማ ነገር መያዝ እንደማይፈቀድላቸው መሆኑን በቁጣ ያስታውሳታል። በዚህ ጊዜም አንዱ ጉልቤ ገባና አርፋ እንድትቀመጥ በድጋሚ ይቀጠቅጣታል። በቀጣዮቹ የተወሰኑ ቀናት ውስጥ ሱዋ ሆስፒታል ውስጥ ከሚገኙ የአእምሮ ህሙማን መሃል በይፋ ትቀላቀላለች። አንድ ቀንም ታካሚዎቹ ሙሉ ምርመራ ለማድረግ ቆመው ተራቸውን እየጠበቁ ሳሉ አንዲት ወጣት ወደ ሱዋ ጠጋ ብላ ልታዋራት ትሞክራለች። ልጅቷም እብድ እንዳልሆነችና በግድ ተይዛ ወደዛ ስፍራ እንደመጣች ትነግራታለች። በዚህ ጊዜም ሱዋ ብቻዋን እንዳልሆነች በማረጋገጧ የተስፋ ጭላንጭል ይሰማታል። እንዴት ማምለጥ እንደሚችሉ ታውቅ እንደሆነም ልጅቷን ስትጠይቃት ጥቂት እያሰበች የቆየችው ወጣት ምናልባት ምንም አይነት ልብስ የማይለብሰው ሰውዬ መላ ሊኖረው እንደሚችል ትነግራታለች። አፍታም ሳይቆይ ታዲያ እንደ እብድ እየተንቀጠቀጠች የሱዋን ሆድ ለመቦጫጨር ትሞክራለች። ግርግሩም የዳይሬክተሩን ቀልብ ይስብና ወዲያው ወደ እነሱ ያመራል። በስተመጨረሻም ሱዋን ነጥለው አንድ ክፍል ውስጥ ወስደው ይዘጉባታል። ይቺ ሚሮ የተሰኘችው ወጣትም ዘወትር ጠዋት ላይ ዳይሬክተሩ ቢሮ የምትመላለሰው ልጅ እንደሆነች ይፋ ይሆናል። በሆስፒታል ውስጥም ያለ ገደብ እንደፈለገች መንቀሳቀስ የምትችለው ብቸኛ ሰው እሷ ነበረች። ሚሮ የዳይሬክተሩ ቢሮ ከማዘውተሯ የተነሳ የበሮቹ መክፈቻ የሚስጥር ቁጥር ታውቅ ነበርና እሱን እየተጠቀመች ሆስፒታል ውስጥ ትሽከረከር ነበር። ሚሮ ሻማ ስትለኩስ ዳይሬክተሩ ድርጊቱን መፈጸም እንደሚችል ጠቋሚ ምልክት እንደሆነ ይረዳና እንደ ጥያቄዋ የምትፈልገውን ያደርጋል። አንድ ቀን ማታ ሱዋ ተኝታ ያለች ድንገት አልጋዋ ላይ እየተጠጋ የነበረ የእጅ ኮሽታ ትሰማለች። ከመቀጽበት ብድግ ብላ ወርዳ አልጋዋን ስትመለከትም በግድግዳው በኩል በነበረ ቀዳዳ የሰው እጅ ብቻ አልጋዋ ላይ የነበረውን ሰው ለመጎተት እየጣረ እንደነበር ትመለከታለች። ካፍታ በኋላ ግን ከአልጋው ላይ መነሳቷን የተረዳው ጎታቹ ወደ መጣበት ይመለሳል። ከዚህ በኋላም ተስፋዋ በሙሉ መጨለም ይጀምራል። ተስፋዋን ጥላባት የነበረችው ሚሮም የአእምሮ ሁኔታዋ እንደማያስተማመን ስለገባት ሱዋ ብቻዋን ተቀምጣ እየተንቀጠቀጠች መላ ማሰብ ትቀጥላለች። በመጨረሻም ራሷን ለማጥፋት ትወስናለች። ነገር ግን ያን ሳይሳካላት ቀርቶ ነበርና ጉልቤዎቹ እየጎተቱ አውጥተዋት ከሌሎቹ በሽተኞች ጋር መልሰው ይቀላቅሏታል።
ሱዋ ሕይወቷን እንኳን እንደፈለገች እንድታጠፋ እንዳልተፈቀደላት ስታውቅ ለማምለጥ የምትችለውን በሙሉ ማድረግ እንዳለባት ተወስናለች። ከቀናት በኋላም አንድ ነገር ታስተውላለች። ታካሚዎቹ አንድ ባንድ ለቀዶ ሕክምና በሚል ሰበብ ከሚወሰዱበት ክፍል አንዳቸውም ተመልሰው እንደማይወጡ ትረዳለች። ምሽት ላይም ሊጎተታት የሞከረው እጅ ባለቤት ሚሮ የነገረቻት ራቁቱን የሚኖረው ሰውዬ እንደሆነ ትደርስበታለች። ሱዋ ለማምለጥ በተደጋጋሚ ብትሞክርም በእያንዳንዱ ጊዜ ጠባቂዎቹ ጎትተው መልሰው ያመጧትና በአሰቃቂ ሁኔታ ይቀጠቅጧታል። ሱዋ በስተመጨረሻ ያን አስቀያሚ እርቃኑን የሚጓዝ ሰውዬ ለማናገር ተወሰነና ወደ ግድግዳው ተጠግታ እርዳታውን ትጠይቀዋለች። እሱም በማግስቱ ጠዋት በጋራ የሚጠቀመው በሻወር ቤት ውስጥ የምትመጣ ከሆነ ማምለጫ ዘዴውን እንደሚያሳውቃት ይነግራታል። ምንም እንኳን የሰውየው ዓላማ በግልጽ ቢገባትም ለማምለጥ ሁሉንም ነገር ለማድረግ ወሰና በቀጣዩ ቀን ያለማንገራገር ወደዚያው ታመራለች። መታጠቢያ ክፍል ውስጥ እንደገባችም ሰውየው ከኋላው ይመጣና ይተሻሻት ጀመር። በቀላሉ እሺ እንድትለው ለማድረግ ሚስጥሩን አስቀድሞ ይነግራታል። የዳይሬክተሩ ቢሮ ውስጥ የተደበቀ መውጫ ዋሻ እንዳለ ነግሯት የሚስጥር ቁጥሩንም ጨምሮ ያሳውቃታል። ከዚያም ለውለታው ምላሽ እንዲሆነው ምኞቱን እንድታሳካለት ይጠይቃታል። እሷም ያለማንገራገር ጎንበስ ብላ የተባለችውን ትፈጽማለች። ወዲያው ግን የዘር ፍሬውን ነክሳ ትበጥስለትና ዳግም ሊጠቀምበት እንዳይችል ታደርገዋለች። የሰውየው ጩኸትም ወዲያው የበሽተኞቹንና የዳይሬክተሩን ቀልብ ይስባል። በዚህ ጊዜም ሱዋ ግርግሩን ተጠቅማ የዳይሬክተሩ ቢሮ ትሄድና የሚስጥር ቁጥሩን በማስገባት በሩን ለመክፈት ትሞክራለች። ነገር ግን አልሳካ ይላታል። ሰውየው የተሳሳተ የሚስጥር ቁጥር እንደሰጣትም ግልጽ ይሆናል። ሱዋ ደንግጣ የምታደርገው ጠፍቷት ሳለች ግን ድንገት ሚሮ አጠገቧ ትመጣለች። ሱዋም ሚሮ በተደጋጋሚ የዳይሬክተሩ ቢሮ እንደምትገባ ይታወሳትና በሩን እንድትከፍትላት ትጠይቃታለች። ሚሮም አንድ ጊዜ ትሞክርና እምቢ ሲላት እንግዳ የሆነ ባህሪ እያሳየች ጥላት ትሄዳለች። ሱዋ ወደ ተስፋ መቁረጥ እየተቃረበች ሚሮን ስትመለከታት ግን ሚሮ ቀስ ብላ ግድግዳውን በጣቶቿ መታ እያደረገች የሚስጥር ቁጥሮችን ልታሳውቃት ትሞክራለች። ሱዋም ካፍታ በኋላ ቁጥሮችን እየገመተች ስትሞላ በስተመጨረሻ በሩ ይከፈትላታል። ልክ ያ ሰውዬ እንዳላትም ቢሮ ውስጥ ከዳይሬክተሩ ሳጥን ጀርባ የተደበቀውን ዋሻ ታገኘዋለች። ነገር ግን የዳይሬክተሩ የእግር ኮቴ በየሰከንዱ እየቀረባት እየመጣ እንደሆነ ስትረዳ የመጣው ይምጣ ብላ ዘላ ዋሻ ውስጥ በፍጥነት ትገባለች። ዳይሬክተሩን በእርጋታ ቢሮ ውስጥ ገብቶ እጁ ላይ የነበረውን ደም መጠራረግ ይጀምራል። ዋሻው አንድ ቧንቧ መሳይ መቋሚያ ብቻ የነበረው ወጥ ስፍራ ነበርና ራሷን ችላ ድምጽ ሳታሰማ ለረጅም ጊዜ መቆም እያቃታት ይመታል። ግድግዳውን ተንተርሳና ቧንቧውን ይዛ ለመውደቅ እየጣረች ሳለች ግን ልብሷ ሲቀደድ የፈጠረውን ድምጽ ዳይሬክተሩ ይሰማል። ግድግዳውም እየቧጫራት ነበርና ቀስ በቀስ ደም በደም ትሆናለች። ሰውየውም ቀስ ብሎ በቀዳዳ ጎንበስ ብሎ ወደ ታች ሲመለከት በቋፍ ተንጠልጥላ የነበረችውን ሱዋን ይመለከታታል። በንዴት ስሟን እየጮኸም ይጣራል። እሷም ቀና ብላ ስታየው በድንጋጤ የያዘችውን ለቃ ወደ ምድር ትወድቃለች። እንዳጋጣሚ ሆኖ የዋሻው ጥልቀት ብዙም አልነበረምና ለአፍታ ያህል ራሷን ስታ የቆየችው ሱዋ ወዲያው ትነቃለች። ከዚያም እንደምንም እየተንገዳገደች በዋሻ ውስጥ ጉዞ ትጀምራለች። ከጥቂት ቆይታ በኋላም ወደ አስፓልት ስትወጣ ስትጓዝ የነበረው የመኪና ማቆሚያ ስፍራ ውስጥ እንደነበር ትረዳለች። በመቀጠልም በእርጋታ የት እንደምትገኝ ለመረዳት ስትሞክር የምታየው ማመን ያቀታታል። የሀገሪቷ መሃል ከተማ ውስጥ እንደሆነችና ከቀናት በፊት ከታገተችበት ቦታ ምንም እንዳራቀች ትረዳለች። መንገድ ላይ የነበሩትን ሰዎች እርዳታ ለመጠየቅ ብታስብም እይታቸው ግን እንደተጠየፏት እንደሚያመላክት በቀላሉ ትረዳለች። እንዲህ እያለች የተወሰኑ ደቂቃዎችን ማባከኗ ለርኔ ሆስፒታል ጠባቂዎች ጥሩ አጋጣሚ ይፈጥርላቸዋል። የሆስፒታሉን አርማ የያዘ አምቡላንስ በአቅራቢያው ይቆምና ሁለት ጎረምሶች በሩጫ ወደ እሷ መገስገስ ይጀምራሉ። እሷም ይህንን ስትመለከት እንዴት አድርጋ እንዳመለጠች ታውሷት በኃይል መሮጥ ትጀምራለች። በመቀጠልም ሱዋ መሃል መንገድ ላይ ትገባና መኪኖቹ እንዲያቆሙላት እየጠየቀች መጮህ ትጀምራለች። በስተመጨረሻም አንድ የፖሊስ መኪና ፊት ለፊቷ ይመጣል። እሷም እፎይ ብላ ወደ ውስጥ ትገባለች። እያሳደዷት የነበሩት ሁለት ጎረምሶችም ፖሊስ መኪና ውስጥ እንደገባች ሲያውቁ ሩጫቸውን ያቆማሉ። ሴቷ ፖሊስም ነገሩን ለአለቆቿ ካሳወቀች በኋላ ሱዋ ወደ ጥሩ መሸሸጊያ መሄድ እንደምትችል ትነግራታለች። ነገር ግን እየሄዱበት የነበሩት አቅጣጫ ለሱዋ አዲስ ባለመሆኑ ግራ ትጋባለች። ሴቷ ፖሊስ ስልክ ደውላ በተነገራት ትዕዛዝ መሰረት ሱዋን መልሰው ወደ ርኔ ሆስፒታል ይወስዷታል። በየቦታው ተባባሪዎች የነበሩት የሆስፒታሉ ዳይሬክተርም ሱዋን በድጋሚ በቁጥጥሩ ስር ያውላታል። ድርጊቷ በጣም ያስቆጣው ዳይሬክተር ሱዋን የቀዶ ጥገና ላይ አስተኝቷት ለመጨረሻ ጊዜ የሚገባትን ቅጣት ሊሰጣት ይዘጋጃል። የዕለቱ ረዳቱ ዶንሲክ ነበርና በዝግታ ወደ ክፍሉ ይገባል። በሁኔታው ተደናግጦ የነበረው ዶንሲክ በዳይሬክተሩ ትዕዛዝ መሰረት የሆነ ነገር የያዘውን በበረዶ የተሞላ ዕቃ እንዲያቀብለው ሲጠየቅ ድንገት ይወድቅበትና ሁሉም ነገር መሬት ይወድቃል። ዶንሲክም ባየው ነገር በጣም ፈዞ ይቀራል። እንደዚያ የወደውና ያከብረው የነበረው ሙያው ምን ያህል አሰቃቂ እንደሆነም ይረዳል። በዚህ ጊዜም ዳይሬክተሩ በንዴት እየተመለከተ ይጠጋውና እየተቆጣው በጥፊ ያጮለዋል። ነገር ግን የዳይሬክተሩን ትዕዛዝ መቀበል እንደማይችል ነግሮት ይወጣል። በስተመጨረሻም ትዝ ሲለው ሱዋ ጽፋለት የነበረው ቁጥር ላይ ለመደወል ይወስንና የሕክምና ካርዷን ፍለጋ ይጀምራል። ከዚያም ለሱዋ ፍቅረኛ ውጂን ይደውልለትና ሆስፒታል ይደርሳል። በዶንሲክ እገዛ አማካኝነትም በቀላሉ ሱዋ ወደ ነበረችበት ክፍልም ይሄዳል። ወንዶቹ ተባብረው በጀርባቸው አዝለዋት ለማምለጥም ያቅዳሉ።
ነገር ግን እንዳሰቡት በለስ ሳይቀናቸው ይቀራል። ልክ ደጃፉ ላይ ሊደርሱ ሲሉ ከዳይሬክተሩና ጠባቂዎቹ ጋር ይገናኛሉ። በዚህ ጊዜም ዳይሬክተሩ ከመጠን በላይ ተበሳጭቶ ነበርና ሶስቱንም አንበርክኮ እየሰደበ ይመታቸው ጀመር። ሆስፒታል ውስጥ ያለ ፈቃዱ ለመግባት የደፈረው ውጂንን ጨርሶ ይቅር ሊለው እንደማይችል እየዛተ መሬት አስተኝቶ ከመታው በኋላ ቀዶ ጥገና ላይ አድርገው እንደሆነ ገልጾ ጠረጴዛው ላይ ያስተኛዋል። ከዚያም ወደ ሷ ደግሞ ጠጋ ይልና ይሄ አንቺን መሞት የሚያረጋግጥ ሰርተፊኬት ነው፣ ከስቃይ አርፈሽ ብትሞች ይቀልሻል ሲልም ይዝትባታል። ዳይሬክተሩ በያዘው ብረት የውጂንን ደረት ሊቀደው ሲል ግን ድንገት የሰማው ግርግር ሐሳቡን ይሰርቀዋል። ልክ እንደ ወትሮዋ ቢሮ ገብታ የነበረችው ሚሮ ሻማ ለኩሳ ነበርና ሰውየውን ስታጣው ለብቻዋ እየተጫወተች ነበር። ነገር ግን ድንገት አንዱ ሻማ ይወድቅባትና ቢሮ በእሳት ይያያዛል። መላ ሀብቱ እየተቃጠለ እንደነበር የተመለከተው ዳይሬክተርም እሳቱን ሳይፈራ የካዝናውን ቁልፍ ካስቀመጠበት ለመውሰድ ወደ ቢሮ ዘሎ ይገባል። በዚህ አጋጣሚ መነሱ አላፍታም ቢሆን ከስቃይ ይድናሉ። ሆዱ ላይ መጠነኛ ጉዳት ደርሶበት የነበረው ሷንን ለማዳን የመጣው ፍቅረኛዋ ነበር። የዞሪሽ ሳለች ወደ እነሱ የመጣቸው ሚሮም ቀለል አድርጋ ሰላማዊ ቀዶ ጥገና እያደረጉ መስሏችላ ትላቸዋለች። እነሱ ግን ሚሮን ሲያዩ የመኖር ተስፋው ዳግም ብልጭ ይልባቸዋል። ልታድናቸው የምትችለው ብቸኛዋ ሰው እሷ እንደሆነች የተረዱት እነሷም የታሰረውን እጃቸውን ከፈታችላቸው ወደ ቤቷ እንደሚወስዷት ሰው ቃል ትገባላታለች። ሚሮ ግን መሄድ የምትፈልገው ቤቷ እንዳልሆነ ትነግራታለች። ወዲያው ግን ሚሮ ወደ ራሷ ትመለስና የምርሽን ነው እንደዛ የምታደርግልኝ ከሆነ እሺ እረዳቸዋለሁ ትላታለች። ከዚያም የሶስቱንም እጅ ታላቀቅላቸዋለች። ሶስቱም ተያይዘው ሊያመልጡ ሲሉ ግን ሚሮ ድንገት ሷን ቀባ አድርጋ ትይዛታለች። ሙሉ ህንጻው እየተቀጣጠለ እንደነበር ያላስተዋለችው ሚሮ ሙሉ ትኩረቷ የነበረው የሆስፒታሉን ዳይሬክተር አግኝታ የሰውነት ክፍሎቿን እንዲመልስላት ማድረግ እንደሆነ ትነግራታለች። ሷ ግን ገፍትራት ለማምለጥ ሩጫዋን ትቀጥላለች። ሶስቱም በዳይሬክተሩ ቢሮ በኩል እያለፉ ሳሉ ግን ከፊታቸው ሰውነቱ በሳት ተቀጣጥሎ እየተንገዳገደ የነበረውን ዳይሬክተር ይመለከቱታል። የታካሚዎቹ መቆያ ክፍል በሮች የሚቆጣጠርበት ቁልፍም ከእጁ ሲወድቅ ዶንሲክ ሌሎቹን እዛ ሳት ውስጥ ትቷቸው መሄድ ባለመቻሉ እየሮጠ ሊከፍትላቸው ይሄዳል። ከዚያ በኋላ ሳቱ በፍጥነት እየተስፋፋ ስለሄደ ሷ ከዛ በላይ ዶንሲክን መጠበቅ እንደማትችል ተወሰነና ውጂንን ከሳቱ ገለል ለማድረግ ሙከራ ታደርጋለች። በዚህ ጊዜ ግን ያለቀለት መስሏት የነበረው ዳይሬክተር ከወደቀበት ተነስቶ ውጂንን ከራሱ ጋር ወደ ሳቱ ይጎትተዋል። ምንም ማድረግ ያልቻለችው ሷም እያለቀሰች ፍቅረኛዋን ትሰናበተዋለች። ከፍታ በኋላም የእሳት አደጋ ሰራተኞቹ በቦታው ተገኝተው እሳቱን ሲቆጣጠሩት ከሞላ ጎደል ህንጻው በጠቅላላ ነዶ አልቆ ነበር። ከአደጋው በህይወት ያመለጠችውም ሷ ብቻ ነበረች። እንደምንም ሰውነቷን እየጎተተች ቤቷ ስትደርስ ግን የእንጀራ አባቷን ሞቶ ታገኘዋለች። ከድንጋጤዋ እንኳን ገና ሳታገግም ሷ በስፍራ የተገኘችው ብቸኛዋ ሰው በመሆኗ ቀዳሚዋ ተጠርጣሪ ሆና በፖሊስ ቁጥጥር ስር ትወድቃለች። ለአንድ ዓመት ታስራ ከቆየች በኋላም ነገሮች መቀየር ይጀምራሉ። ናናምሱ የተባለ ወጣት በአንድ ወቅት ታዋቂ የሆነ የራሱ የቴሌቪዥን ፕሮግራም የነበረው ቢሆንም ስለ አንድ ባለስልጣን ድብቅ ሴራዎች ያጋለጠው መረጃ ግን ህይወቱን ለውጦት ነበር። ፕሮግራሙ ተሰርዞበት ይልቁንም አነስ ስላለ አንድ ጣቢያ እንዲሰራ ይደረጋል። ለዚህ ጣቢያ የሚያሰራጨውን ፕሮግራም ከባልደረቦቹ ጋር ሆኖ እያዘጋጀ ሳለ በርከት ያሉ የድሮ ፋይሎችን ያገላብጣል። ከነዚህ መሃል ግን አንድ ያረጀ ዳይሪ ያገኛል። ዳይሪውን ከዚህ ቀደም የዛን ባለስልጣን ታሪክ ሲያጣራ እንዳየውም እርግጠኛ ይሆናል። በውስጡም አንዲት ሴት በሆነ የአእምሮ ሆስፒታል ውስጥ ታግታ ይደርስባት ስለነበረው ግፍ የጻፈችው መረጃ ነበር። በወቅቱ የናናምሱ ፕሮግራም በጣም ታዋቂ በመሆኑ የላከለት ሰው እውነታውን እንዲዘግበው ፈልጎ መሆኑን ቢያውቅም እሱ ግን ችላ ብሎ ታልፎት ነበር። ስለሆነም ናናምሱ አሁን ላይ ዳይሪ ውስጥ በነበረው መረጃ ታግዞ አንድ ፕሮግራም አዘጋጅቶ ለማቅረብ ይወስናል። ከባልደረቦቹ ጋርም ቀረጻቸውን ለማካሄድ ወደ አርኒ ሆስፒታል ያመራሉ። ቦታው ደርሰው ቀረጻቸውን ከመጀመራቸው ግን አንድ ሰውነቱ በሙሉ በእሳት ቃጠሎ የተጎዳ ሰውዬ ብቅ ብሎ ያስደነግጣቸዋል። እነሱም በፍጥነት ወደ ሆስፒታል ይወስዱታል። ናምሱ ግን የሰውየው እጅ ላይ ዳይሪው ላይ የተመለከተውን የሚመስል ንቅሳት ይመለከታል። የሰውየው ሆስፒታል ውስጥ መገኘትም ጥርጣሬውን ያጠናክርለታል። ስለሆነም ናምሱ የሐኪሞቹን ገለል ለማለት ተከትሎ ዳይሪውን ይዞ ወደ ሰውየው ይጠጋል። ሰውየውም ዶንሲክ ነበር። ናምሱም ቀስ እያለ አንዳንድ ነገሮችን በተስፋ ተሞልቶ ይጠይቀው ጀመር። ዳይሪው ላይ የተጻፉት ነገሮች በሙሉ እውነት ከሆኑ ናምሱ የተበላሸ ስሙን በድጋሚ የሚያቃናበት ታሪክ እንዳገኘም እርግጠኛ ይሆናል። ነገር ግን ናምሱ ዶንሲክን ስለ አደጋው ሁኔታ ሲጠይቀው ዶንሲክ በንዴት እየተበሳጨ ይመጣል። ሰውነቱ ላይም ተከስተው የነበሩት የልብና ያተነፋፈስ መቆጣጠሪያዎች ይጮሃሉ። ሐኪሞቹ እየተሯሯጡ ወደ ክፍሉ ሲገቡም ናምሱ በበኩሉ በዝግታ ከተቀመጠበት ይነሳል። በዚህ ጊዜም ናምሱ ከዶንሲክ አኳኋን ታሪኩ እውነተኛ መሆኑን ያረጋግጣል። ነገር ግን ከዛ በላይ መረጃ ከዶንሲክ ማግኘት እንደማይችል እርግጠኛ ይሆናል። ናምሱ ከሆስፒታሉ ከወጣ በኋላ የቀረጻ መኪናቸው ውስጥ ተመልሶ ከዛ ቀደም ቸላ ብሎ ያለፈውን ዳይሪ በድጋሚ ያጤነዋል። የመጨረሻ ገጹ ላይም የስዋን ስም ተጽፎ ያገኘዋል። ከዚያም ናምሱ ወደ ቢሮ ተመልሶ አርኒ ሆስፒታል ውስጥ ስለተከሰተው የእሳት አደጋ በዝርዝር ማጤን ይጀምራል። ነገር ግን በድረገጽ ላይ ጭምር ምንም አይነት ተጨባጭ ማስረጃ ሳያገኝ ይቀራል። በዚህ ጊዜም ረዳቱ አጠገቡ ትመጣና ከፖሊስ ጣቢያ እንደመጣች ነግረው ስለ አደጋው አዲስ መረጃ እንዳገኘች ታሳውቀዋለች። እሳት አደጋው የተፈጠረው ዋና የፖሊስ አዛዥ የነበረው ካንግ ቢዮንግጁ የተገደለ ዕለት እንደሆነም ትነግረዋለች።
በወቅቱ መላ ጣቢያዎች ትኩረታቸው በሙሉ የፖሊሱ ግድያ ወንጀል ላይ በመሆኑ የእሳት አደጋው ክስተትን በዛም ትኩረት አልተሰጠውም ነበር። ስለሆነም ናምሶ ስለዚህ ፖሊስ የተወሰኑ መረጃዎችን ሲያፈላልግ ስለ ሷ ይሰማል። ናምሶ ጣቢያ የሚገኙ አንዳንድ ሰዎችን ተጠቅሞ ከሷ ጋር ለመገናኘት ቀጠሮ ይይዛል። በወቅቱም ሷ ተፈርዶባት እስር ላይ ነበረች። ከርኒ ሆስፒታል እንዳመለጠች በመናገሯ ምክንያትም ጥብቅ የሆነ የአእምሮ ሕክምና ክትትልም እየተደረገላት ነበር። ናምሶ ልክ እንዳገኛትም ወዲያው ስለ ዳያሪው ይጠይቃታል። እሷ ግን ዝምታን ትመርጣለች። በመቀጠልም ዳያሪውን አውጥቶ ሲያሳያት ግን ሷ በጣም ትደነግጣለች። ነገር ግን በዝምታዋ ትጸናለች። እሱም ቀስ ብሎ የቢዝነስ ካርዱን ያስቀምጥላትና ይሄዳል። ከቀናት በኋላ ሷ ናምሶን ለሁለተኛ ጊዜ ስታገኘው ዳያሪውን አንብባው ነበርና ዝምታዋን ትሰብራለች። ከየት አገኘው ስትልም ትጠይቀዋለች። እሱም እኔም ማን እንደሰጠኝ በጣም ማወቅ ፈልጋለሁ ይላታል። ብልጧ ሷ ግን ጥያቄዎችን ስታቀርብለት የቆየችው ናምሶ ምን ያህል ስለ ጉዳዩ እንደሚያውቅ ለመገመት ነበር። በመቀጠል በምን አይነት ሁኔታ ውስጥ እያለች ልትታገት እንደቻለችና በሆስፒታሉ ዳይሬክተር የሚደርስባት የነበረውን አሰቃቂ ወንጀል አንድ ባንድ እያስታወሰች ታጫውተዋለች። መጀመሪያ ላይ ሲጠራጠራት የቆየው ናምሶ ግን ቀስ በቀስ ታሪኳን እያመነ ይመጣል። እንደ አንድ ጋዜጠኛም ሙሉ ታሪኩን ለማወቅ በጥልቀት ስለ ጉዳዩ ማጣራቱን ይቀጥላል። እናም ሷ የነገረችው የሆስፒታሉ ዳይሬክተር ካንግ ቢዮንግጁ በተባለው ፖሊስ እንደሚመራና ዋነኛ የሆስፒታሉ መስራችን ፖሊሱ ራሱ እንደሆነ ይደርስበታል። ናምሶ ከረዳቱ ጋር ሆኖ ምርምሩን ሲያጠናክር ስለ ሷ እናት አሟሟት ማጣራት ይጀምራሉ። እናትየው ከፖሊሱ ሞት 2 ወር ቀደም ብላ እንደሞተችና ከመሞቷ አንድ ቀን በፊትም ወደ 10 ቢሊዮን የሚሆን ገንዘብ የሚያወጣ መሬት ለካንግ ቢዮንግጁ እንዳስተላለፈች ይረዳሉ። ስለ ጉዳዩ በጥልቀት በመረመሩ ቁጥር የሚያገኙት እውነታን በዛው ልክ እየገዘፈ ይመጣል። ቀጠሉና አንዲት ባሏ አርኒ ሆስፒታል ውስጥ ገብቶ የነበረ ሰውዬን ባለቤት አግኝተው ያናገራሉ። እሷም ባሏ ከሆስፒታሉ ሲመለስ አንድ ኩላሊቱ አልነበረምና ጉዳዩን ለተለያዩ አካላት ቢያመለክቱም ምላሽ ሳያገኙ እንደቀሩ ትነግራቸዋለች። በመቀጠል ናምሶ ወደ አንድ ታዋቂ የሕግ ባለሙያ ዘንድ ሄዱና ምክሩን ይጠይቃሉ። በኮሪያ ሕግ መሰረት ከአንድ ቤተሰብ ውስጥ ሕጋዊ የሆነው አንዱ የቤተሰብ አባል እንኳን ከተስማማና የሐኪም ማስረጃ ማምጣት ከቻለ ጤነኛ የሆነን የቤተሰቡን አካል ወደ አእምሮ ሕክምና ማስገባት እንደሚችል ይነግራቸዋል። ከዚያም ናምሶ እስካሁን ያገኛቸውን መረጃዎች በሙሉ አጠናቅሮ ወደ አንድ ማጠቃለያ ይደርሳል። ፖሊሱ ካንግ ቢዮንግጁ ባለቤቱን አስፈራርቶ ንብረቷን ከተረከባት በኋላ እንዳስገደላትና ምንም የሚቀናቀነው ኃይል እንዳይኖር ለማድረግ ሲል ደግሞ በሆስፒታሉ ዳይሬክተር አማካኝነት ሷን እንዳሳገታት እርግጠኛ ይሆናል። በተጨማሪም ሕጋዊ በሆነ መልኩ በሐኪሙ እገዛ አማካኝነት እንዳሳሰራት ይረዳል። ከዚያ በኋላም ናምሶ ሷ ከካንግ ቢዮንግጁ ጋር ስለነበራት ግንኙነት ልታረጋግጥለት ከቻለች መረጃዎቹን በሙሉ በተገቢ ሁኔታ አጠናክሮ የሚገርም ዘገባ ማዘጋጀት እንደሚችል እርግጠኛ ይሆናል። ይህን እውነታም ከሕግ አማካሪው ጋር በዝርዝር ይወያያል። ናምሶ ሷን አግኝቶ እቅዱን ሲነግራትም እሷን ፈጽሞ ካንግ ቢዮንግጁ ከሚባል ሰውዬ ጋር መነካካት እንደማትፈልግ በስሜት እየተናገረች ድንገት ራሷን ስታ ትወድቃለች። ቀሪው ብቸኛ ምስክር ሊሆናቸው የሚችለው ዶንሲክም ተአምራዊ በሆነ መልኩ ከነበረበት ሆስፒታል ይሰወራል። የፕሮግራሙ ስርጭት ቀን እየተቃረበ ነበርና ናምሶ በድጋሚ ሷን አግኝቶ ሊያወራት ያስባል። በሚገርም ሁኔታ ግን ሷ ልታገኘው እንደማትፈልግ ትገልጻለች። በዚህ ጊዜም ብልጧ ሷ በቀጥታ ካንግ ቢዮንግጁ ላይ መመስከር እቅዱን ሊያከሽፈው እንደሚችል ከመገመቷን ባሻገር ፖሊሶች አባቷን እንደገደለች የሚደግፍ መረጃ ያገኙ እንዲመስላቸው አድርጎ ክሱን እንደሚያከርባት አምና ናምሶን ከማግኘት ትቆጠባለች። አማራጭ አጣው ናምሶም እስካሁን የሰበሰባቸው መረጃዎች ተጠቅሞ ፕሮግራሙን ለማሰራጨት ይወስናል። ናምሶ ካሜራ ፊት ቀርቦ አንድ በአንድ ታሪኩን መዘገብ ይጀምራል። ታሪኩ ይበልጥ ታማኝነት እንዲኖረው ለማድረግም የዶንሲክን ክፍል ሊጫወትለት የሚችል ሰው ቀጥሮ ቀድሞ የቀረጸውን የድምጽ ቅጂ ያጫውታል። ናምሶ ካለ ሷ ምስክርነት ከዛ በላይ መረጃ ይፋ ማድረግ እንደሌለበት ተረድቶ ቀሪውን ማጠቃለያ በቀጣዩ ክፍል አጠናቅሮ እንደሚያቀርብ ይገልጻል። እናም ታዳሚዎቹን በእንጥልጥል ያስቀራል። ከዚያ በኋላም ፕሮግራሙ የመላው የሀገሪቷን ሕዝብና ጣቢያዎች ያሸበረ ጉዳይ ይሆናል። ሷ ታስራ የነበረችበት እስር ቤት ናምሶን ጨምሮ በርካታ ጋዜጠኞች ሊያገኟት ይሄዳሉ። በዚህ ጊዜም ናምሶ የመጨረሻ ማስረጃውን እንድትሰጠው ለመጠየቅ በተስፋ ተሞልቶ ሊያገኛት ይሄዳል። በዚህኛው ዙር ሷ ራሷ ልታገኘው ፈቃደኛ ትሆናለች። ልክ ተገናኝተው ሲያወሩም የካንግ ቢዮንግጁ ማደጎ ልጅ እንደሆነች ትነግረዋለች። ስለሱ ማውራት ሲጀምርም በንዴት እየተሞላች ስሜቷን መቆጣጠር ይሳናታል። እናቷ ከዛ ሰውዬ ጋር እንዲኖሩ ከወሰነች ጊዜ ጀምሮም ምንም አይነት ሰላም እንደሌላት ትገልጻለች። በተጨማሪም እናቷን ያለማቋረጥ ዕለት ተዕለት ይቀጠቅጣት እንደነበርም ትነግረዋለች። ከዚያም ሷ በስሜት ተውጣ የክፍሉ ጥግ ላይ ያለቀሰች ተቀምጣ መናዘዟን ትቀጥላለች። እናቷን ቀጥቅጦ ራሷን እንድትሰጥ ካደረጋት በኋላም ሽጉጡን ይዞ ሷ ክፍል ይገባ እንደነበር ትነግረዋለች። በእርግጥም ሁሌ ያንን አረመኔ መግደል ምኞት ቢኖራትም ያን ዕለት ከእሳት አደጋው መልጣ ቤት ስትደርስ ግን ሰይጣኑ ቀድሞ ሞቶ እንደጠበቃት ትናገራለች። ናምሶም ታሪኳን በሙሉ ልቦ ያምናል። ከዛም ናምሶ ታሪኩን በተለየ ሁኔታ አጠናክሮ ለማቅረብ ይወሰነና በማግስቱ ዝግጅቱን ይጨርሳል። ዋና ምስክሯ ሷን ጨምሮ ፊቷን ሸፍኖ ታሪኩ ላይ እንድትመሰክር ያደርጋል።
ፖሊስ ካንግቢዮን ግጁ ሷና እናቷ ላይ ላደረሰው በደል እንዲሁም ከሆስፒታሉ ዳይሬክተር ጋር ሆኖ በርካታ ሰዎችን ሲያሰቃይ እንደከረመ በዝርዝር ይዘግባል። በመጨረሻም ናምሶ የፖሊሱ አሟሟት እንዴት ሊከሰት እንደቻለ የተሰማውን መላምት ይገልጻል። ካንግቢዮን ግጁ የተለያዩ ህገወጥ እጾችን ይጠቀም ነበርና የአእምሮ ጤና መቃወስ እንደነበረበት ይገልጻል። በተጨማሪም ይወስድ የነበረው ከመጠጦች ጋር ተደምሮ ከጊዜ ወደ ጊዜ ማንነቱን እንደማጣት ያደርገው እንደነበር ያስረዳል። ከሆስፒታሉ መቃጠል በኋላም የሷን በህይወት መትረፍ ሲሰማ ወንጀሎቹ በሙሉ ይፋ ሊወጡ እንደነበር በመገመቱ ከውርደት ይልቅ ሞትን መርጦ በዛ ሽጉጡ ራሱን እንዳጠፋም ይናገራል። ይህ ዜና ሀገሪቱ ውስጥ በጣም ኃይለኛ ቁጣን ያስነሳል። በዚህም የተነሳ የፖሊስ ኮሚሽነሩ መላ ህዝቡን ይቅርታ ይጠይቃል። ይቅርታ ብቻ እንደማይበቃ የገለጹት ህዝቦች ግን ሰላማዊ ሰልፍ እየወጡ የሷ ክስ ወንጀል በድጋሚ ተከፍቶ እንዲታይ ጥሪያቸውን ያቀርባሉ። በስተመጨረሻም የሷ ክስ በድጋሚ ይከፈታል። እሷ ላይ ፍርድ ለማስተላለፍ በቂ ማስረጃ እንደሌለ ተወስኖ ከዚህ ቀደም 7 ዓመት ተፈርዶባት የነበረው ፍርድ እንዲነሳና ወዲያውኑ በነፃ እንድትለቀቅ ይወሰናል። ሷ የተለቀቀች ዕለት ናምሶ ወህኒ ቤቱ ደጃፍ ላይ ጠብቋት ቤቷ ድረስ ይወስዳታል። ቤቷ ደርሳ ከመኪናው ከወረደች በኋላ ግን ተመልሳ በመስኮቱ ጎንበስ ብላ የያዘችውን እስክሪብቶ እያሳየችው የአእምሮ ሕክምና ሆስፒታል ውስጥ እንዲህ ያለ ተራቃ በጣም ውድ ንብረት እንደሆነ ታውቃለህ፣ ፈጽሞም የታካሚዎች እጅ መግባት የሌለበት ዕቃ ነው ይባላል ትለዋለች። ከዛም ዳይሪውን መልሳ ትሰጠዋለች። ናምሶም በሁኔታው ግራ ይገባና ታሪኩን ወደ ኋላ በድጋሚ ማጤን ይጀምራል። ሷ ለመጀመሪያ ጊዜ ዳይሪውን ሲያሳያት ባሳየችው የመደንገጥ ስሜት እሷ እንዳልጻፈችው እርግጠኛ ይሆናል። ይልቁንም ዶንሲክ በተኛበት ዳይሪውን እንዳየው ባሳየው አካውን የዳይሪው ባለቤት እሱ እንደሆነ ይረዳል። የሷን መታሰር ያወቀው ዶንሲክ ሆን ብሎ እሷን ለመርዳት ሲል የዳይሪው መጨረሻ ገጽ ላይ ስሟን ጽፎ ነበር። እሷም ታሪኩን አንብባ እንደጨረሰች ገጸ ባህሪውን በስርዓቱ ትጫወታለች። በእውነተኛው ዓለም ላይ ግን የታገተችው የሷ እናት ነበረች። ካንግቢዮን ግጁ የሷን ሀብት በሙሉ ከወረሰ በኋላ እናትየውን በሆስፒታሉ ዳይሬክተር አማካኝነት አሳግቷት ነበር። የእናትየው ምስኪንነትን የዶንሲክን ልብ ያራራውና ለሷ ያስደውለዋል። በሷ አተራረክ ሊያድናት የመጣው ፍቅረኛዋ ውጂን ቢሆንም በእውኑ ዓለም ግን ያዳናት ውጂን እውነተኛ አባቷ ነበር። በታሪኩ ላይ ግን አዳኟ ራሷ ሷ ነበረች። የሆስፒታሉ ዳይሬክተር የውጂንን ሆድ በስለት ቆርጦት እንደነበረው ሁሉ በእውኑ ዓለም ላይም ሷ ሆዷ ላይ ትልቅ ጠባሳ ነበረባት። እሳቱ የተከሰተ ጊዜም ሷ በኃይል እየጮኸች እናቴ አትሂጂብኝ እያለች በጮህ ስታለቅስ የነበረው ወደ እሳቱ በዳይሬክተሩ አማካኝነት ስትጎተት የነበረችው እሷ ስለነበረች እንደሆነ ይፋ ይሆናል። የታሪኩ ተጠቂም ሷ ሳትሆን እናቷ እንደሆነች በግልጽ ይታያል። ሷ ከእሳት አደጋው እንደተረፈች ካንግቢዮን ግጁን ተከትለው ቤት ድረስ ትሄዳለች። ከዛም መሳቢያ ውስጥ ያስቀምጥ የነበረውን ሽጉጥ አውጥታ ትገድለዋለች። ሆኖም ግን ሷ ሰውየውን መግደሏን ፈጽሞ ለማንም ሳታምን ትቀራለች። ከዚህ በኋላም ብትናዘዝ ራሱ የሚያምናት ሰው ጨርሶ አይኖርም። ፖሊሶችና ዳኞችም ባስተላለፉት ፍርድ ላይ በመወላወል የህዝቡን አመኔታ ማጣት ስለማይፈልጉ የሷን ኑዛዜ እንደማይቀበሉት እርግጠኛ ትሆናለች። በመጨረሻም ሷ ሚስጥሯን በልቧ ይዛ ህይወቷን በብቸኝነት መኖሯን ትቀጥላለች። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።